ባምቢ ሀበሻ የመኪና አደጋ ደርሶባታል እየተባለ ነው። የጆን ዳንኤል የቲክቶክ አካውንት ማን ያዘጋው? ዋና አካውንት የተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። አዶናይ በድንገት ኢትዮጵያን ለቆ ወጥቷል። ለንደን ሊሄድ ነው ከ3 ሰዓት በኋላ። ይመለሳል ወይስ እዛው ልቀር ነው የሄደው? የጃኒ ልብ የሚሰብር ስንብት። እነዚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በመከታተል አብራችሁን ቆዩ። አመስጋት ነኝ የማቲ። ወደ መጀመሪያው ጉዳያችን ስናልፍ አዶናይ በዚህ ሰዓት ወደ ለንደን ሄዷል። ለምንድን ሄደው? ምንስ ሊሰራ ሄደው? ይመለሳል ወይስ ይቀራል? ዛሬ እነዚህን በደንብ ሰፋ አድርገን ትክክለኛውን መረጃውን እማደርሳችሁ ይሆናል። አዶናይ ወደ ለንደን ሲሄድ የነበረውን የቤተሰቡን ስንብት ይህን ቪዲዮ ተከታትለን እንመለስ። ሰሊቴ ማዕሬ ቡም ስንብት ኦን ካሜራ ማሚዬ ላቭ ዩ እኮራሻለሁ። you know it ሽማሚ ማር thank you። አሁን ደግሞ ወንድሜን ቻው እንለዋለን። ና አቤ ቻው ዘሐዊና my brother love you. Have a nice trip. yes sir Toki love you baby። አዶናይ ወደ ለንደን ከሄደ ለኢትዮጵያውያን ቲክታከሮች በጣም ትልቅ ነገር ይዞ ይመጣል እየተባለ ነው። አዶናይ ታዲያ ይመለሳል የሚለውን ጥያቄ በጣም በህዝቡ ዘንድ እየተነሳ ይገኛል። አክበረትን ሲሰናበታት የነበረውን ቪዲዮ ተከታትለን እንመለሳለን። እየሄድኩ ነው ለንደን እየሄድኩ ነው። ማርያም ነህ ሻንጣዬ ራኺ ነኝ ሻንጣዬ ነይ خورك ايكو نحريكي بقيها خزوة كما دحرنا قالوا لقاني اني والخيت بقرت مالك دحرنا قايل لك نيره فوتين كدي غير تاعي زلك شوكولات هيلو خمتانيا هيلينا خلاو قيدا امين هيلي ماري هيلو ايه شانطاي لا خيدا تحت هو بق اش شوشي اسكي لا خلتي انا حنجا سو كارسلش በቃ እንግዲህ የሚገርም ጊዜ ነው የሚሆነው። ቶኪ ቤቢ come here ቶኪ ሂሉ መጣለች። አዶናይ በመሄዱ የአዶናይ አድናቂዎች ደስተኛ ባይሆኑም ነገር ግን አንዳንድ የሱ የድሮ አድናቂዎች ወይም አሁን ላይ ሰልችቶናል እያሉ በኮሜንት ሲያጨናንቁት የነበሩ አድናቂዎች በዚህ ሰዓት እሱ በመሄዱ በጣም ደስተኛ መሆናቸውን መመልከት ችያለሁ። ወንድሙን ሲሰናበት የነበረውንም ቪዲዮ እስኪ ተከታትለን እንመለሳለን። ዘሃይ ማሪ ቻው ታይዘልክ መጽ ሀምስታት ገለ ሀይዘልክ መጻጽያ همسات كده حريف خلي دوري تهالدي تكست كوري لي سوخ እሺ ቻው ብሮ ላቭ ዩ። እዚህ ጋር ደግሞ ሚኪ አለ። ሚኪ አዶኒ ማይ ብራዘር ወንድማችን ማሰራን ሊጠይቀው ነው የመጣው። ያስ እንግዲህ ደስ የሚል ጊዜ ይሆናል በእርግጠኝነት ጋይስ። ናዲ ማይ ብራዘር ላቭ ዩ ብሮ አዛሃዊ yes sir እሺ ማን ነው እዚህ ምን ታውኝ ነው? ማን ነው? የሆነ ድምጽ ሰምቻለሁ። መጋሺ ማለት እንዳይገቡ ካሜራ ውስጥ ቆኖ ራቅ በል እስኪ። መሮጥ አቆምክ እንዴ? ናፒ መሮጥ አቆምክ? አርችቻለሁ። እሺ ሄሎ አኸረት ናይ ታይጓል ይዝገዛ አረ ተዋ አነጣጥፉተው። ለንደን ከሄደ ማንን ይዞ ይሄዳል የሚለው ነገር በጣም ተጠባቂ ነበረ። ጃኒን ወይም ካሜራማኑን ናፒን ይዞ ይሄዳል ተብሎ በጉጉት ሲጠበቅ ነበር። ነገር ግን እሱ ብቻውን ነው እየሄደ ያለው። ይሄ ነገርም አዶናይ ላይመለስ ነው የሚሄደው የሚል ጥያቄ አስነስቷል። ጃኒ ሲሰናበት የነበረውን በጣም ደስ የሚል ስንብት ነው። ተከታትለን እንመለስና ሐሳባችሁን ኮሜንት ላይ አስቀምጡልኝ። ዳኒ በቀልቴ ነው ሰይለም ያ ችግር ይላል። እዛ መኪና እኮ የኔ መርሴዲስ ብዛ ነው ያው የጥቁር መርሴዲስ ናፍት
መቅረጽ ትፈልጋለሽ? ችግር የለም። አይ ስንብት ላይ ነኝ። በቃ ቻው። ምን ቀና ብለሽ ማይኬ እንዳይጎዳሽ እንዳይወድቅብሽ እልሻለሁ። ሁለት ቀን ብቻ እሺ። ትናፍቀኛለህ፣ እስከምትመጣ ትናፍቀኛለህ። እስቲ ማስቲካሽን እስኪ እልሻለሁ። እሺ በጣም አይ ላቭ ዩ ቺኪን አለኝ እገባለሁ። ሁለት ቀን ብቻ እኮ ነው የምቆየው ማክሲማ። በቃሽ ወልሻለሁ። ቻው። ቢ ኬርፉል። አሁን ወደ ቤት ነሽ? ቻው። እንግዲህ እንደተከታተላችሁት ከጃኒ ጋርም ሲሰናበት የነበረውን ቪዲዮ በጣም ልብ የሚሰብርና ፍቅር በዚህ ሰዓትም አለ ብለን እንድናስብ ፍቅረኛ ለመያዝ እንድንነሳሳ የሚያደርግ ነገር ግን ይሄ ቪዲዮ በዚህ ሰዓት በአዶናይ አካውንት ላይ ገብታችሁ ብታዩ የለም፣ አጥፍቶታል። ለምን እንደሆነ አልገባኝም። ለማንኛውም ለምን ይመስላችኋል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዶናይ ትወደኛለህ? እንደዚህ ሙኝ በማሪያ ራዚ ቆለው ማሪያ ንንኪ ሰማ ስንት ዓመት ይባል ነው እዚህ ጋር እኔ አላውቅም። ብቻ ታዲያ አዶናይ ወደ ለንደን በመሄዱ ብዙዎቻቸው ደስ ብላቸውም ለምንድን ነው የሚሄደው የሚል ጥያቄ እስካሁን ድረስ አስነስቷል። አዶናይ እውነትም ለምንድን ነው የሚሄደው? ይህን ቪዲዮ ስታዩት መልሱንም አንድ ላይ ታገኛላችሁ። ተከታትለን እንመለስ። ለንደን ሊሄድ ነው። ከ3 ሰዓት በኋላ ወደ ለንደን ልንገባ ነው ከዲላን ፔጅ ጋር ኮላቦሬት ለማድረግ እናም ደግሞ ከብዙ ኮንተንት ክሬተሮች ጋር ኢንተርናሽናል ኮንተንት ክሬተሮች ጋር ቪዲዮ እንሰራለን ብዬ አስባለሁ። ጋይስ በጣም ደስ ብሎኛል። ደግሞ ለንደን ስገባ ትልቁ የአርሰናል ጨዋታ ወደ ስታዲየም ገብቼ ከዲላን ፔጅ አያለው ማለት ነው። የሚገርም ጊዜ ነው የሚሆነው። የሚገርም ቭሎግ ነው የሚሆነው። አብዛኞቹ ቪዲዮዎቼ በእንግሊሽ ይሆናሉ። ለእናንተም ትንሽ በአማርኛም አፕዴት አደርጋቸዋለሁ ማለት ነው። እንግዲህ ከሱ ጋር መታየት ስጀምር በእርግጠኝነት ኪዩሪዮሲቲ ይኖራል ወይ ማን ነው ይሄ ልጅ የሚለው ነገር ማለት ነው። እሱ ደግሞ በደንብ መቀበል ስለሚኖርብኝ በእንግሊሽ ቪዲዮዎች እሰራለሁ ማለት ነው። አሁን ወደ ኤርፖርት እንወጣለን። 30 ደቂቃ ብቻ ነው የቀረኝ። ኤርፖርት ላይ ያለኝ ጊዜ አሳያቸዋለሁ። ያው እንደዚህ እየተምዘገዘገ የሚቀርጸኝ አቶ ናፒ ስለሌለ በራሴ ቪዲዮን ቀርጻለሁ ማለት ነው። አዎ በቃ እሱ እዛው ይጠብቀኛል በህልሙ ማለት ነው። አሁን ስለሚተኛ ቶሎ ብሎ እወዳቸዋለሁ። ተከታተሉ ቭሎጋችን። የሚገርም ጊዜ ነው የሚሆነው። ከዛ በኋላ ዲላን ፔጅ ወደ ኢትዮጵያ ይዤው ሲመጣ ደግሞ ቭሎግ ይኖራል። አዲስ አበባም ይገባል ማለት ነው። እንግዲህ የሚገርም ጊዜ እናሳልፋለን። እወዳቸዋለሁ። ቻው። ከዚህም በኋላ አዶናይ ሁሉንም ከተሰናበታቸውም በኋላ ወደ ኤርፖርት ስገባ የነበረውን ቪዲዮና ኤርፖርት ውስጥ የነበረውን አስቂኝ ትዕይንት ተከታትለን እንመለስ። ወደ ለንደን ሂትሮ ጀሮብጣችሁ አድርጋችሁ ከኛ ጋር ለብር ሰበታችሁ እናመሰግናለን። እንኳን ደህና መጣችሁ። አሁን ለበራ ምቶች ነው በሮች ተዘጉ። በአውቶቡሳችን አስነስተን ዛሬ ከመንደርደሪያ ከመንደርደሪያ 07 ግራ በኩል በመነሳት ከተነሳን በኋላ ወደ ግራ በመዞር የሰሜን አቅጣጫን ይዘን ለ7 ሰዓት 45 ደቂቃ እንዲሁም 38,000 ጫማ ከጠላይ በላይ ይዘን በራለን እንጠብቃለን። ለተጨማሪ መረጃ ከተነሳን በኋላ ምክትል አብራሪ ሚኪያስ መረጃ እንሰጣችሁ ይሆናል። አሁን የወር አስተናጋጆቹ የሚሰጧችሁን የደህንነት መረጃ እንድትከታተሉ እንጋብዛለን። መልካም ወቅት። ካሜራማኔ ናፒ ባለመኖሩ ከዚህ በኋላ ራሴ ነኝ ምቀርጸው እያለ ስናገር ነበረ። እዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ አዶናይ ራሱን ስቀርጽ ስልክ ወድቆበታል። በዚህም ኮሜንት ላይ ብዙ ሰዎች ናፒን ሲያደንቁት ምናምን ማየት ሽያለሁ። ለንደን ገብተናል። አሁን ከፕሌን እየወረድን ያለ ነው። በደንብ ስወርድ አወራቸዋለሁ። በደንብ ያምራል በጣም ነው። it's beautiful በጣም thank you ናት። እሺ በደንብ አሳያቸዋለሁ። ለንደን ትንሽ ቀዝቃዛ ነገር ነች። ቅዝቃዜ ነገር አላት።
ወደ ለንደን እየገባ ነው። ለንደን ገብቶ ምን አሳለፈ? ምንስ ገጠመው? በምን አይነት ሁኔታ ላይ ነው አሁንስ አዶናይ ያለው ምለውን ነገር ከማየታችን በፊት ወደ ጆን ዳንኤል አካውንት ጉዳይ እንምጣ። እንግዲህ ጆን ዳንኤል ከ3.1 ሚሊዮን በላይ ተከታይ ያለው የጆን ዳንኤል አካውንት በዚህ ሰዓት ሙሉ በሙሉ ተዘግቶበታል። ለምንድን ነው የተዘጋው? ማንስ ነው ያዘጋው? ለምለው ለሁሉም ጥያቄዎቻችሁ መልስ ይሆን ከራሱ ከጆን ዳንኤል አንደበት ተከታትለን እንመለስ። ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። እላዩ ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ። ይሄ ነው የኔ አካውንት፣ ሁለተኛ አካውንት የነበረው ነው አካውንት። ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንቀጥላለን፣ አንቆም። እንግዲህ በኢትዮጵያ ጆን ዳንኤል ስለ ቲክቶክ የማያውቀው ነገር እንደሌለ ሁላችንም እናውቀዋለን። ስለዚህ የትኛውም አካውንት ቢጠፋ ማንም ጋር ጆን ዳንኤል ሊሄድ አይችልም ተብሎ ይጠበቃል። ታዲያ አካውንቱን ራሱ ለመመለስ እየታገለ መሆኑን በዚሁ አጋጣሚ እንድታውቁ ፈልገ አዲስ ነገር ካለ ጆን ዳንኤልም አካውንቱን ከተመለሰ ወይም ከመለሰ አዲስ ቪዲዮ ይዤላችሁ መጣ ይሆናል። የሚገርማችሁ ነገር ከዚህ አካውንት ጋር ተያይዞ የአዶናይን ስም ወይም አዶናይን በዚህ ጉዳይ ለማስገባት ሲሞክሩ ስጥሩ ማየት ይችላል። ነገር ግን በዚህ ጉዳይ ምንም አይነት እጅ እንደሌለበት አዶናይ እንድታውቁ ፈልጋለሁ። ወደ ቀጣይ ጉዳያችን ንግባ። ሌላው ደግሞ ሰሞኑን በሶሻል ሚዲያ እንደምታውቁት ባምቢ አበሻና ዶንኪ ቲቪ ወይም እሺሱ መለሴት መሀል የተፈጠረውን ሁላችሁም ታውቁታላችሁና በዚህ ሰዓት ባምቢ አበሻ በምን አይነት ሁኔታ ነው የምትገኘው እያላችሁ ለምትጠይቁ ሰዎች መኪና አደጋ ደርሶባታል እያሉ ብዙ ሰዎች ቪዲዮ ሰሩ ማየት ችዬ ነበረ። ነገሩን ለማጣራትን በሞከርኩበት ሰዓት አንድ ነገር ማግኘት ችያለሁ። በጣም የሚገርማችሁ በሶሻል ሚዲያ በመኪና አደጋ ሞታለች እየተባለ በቲክቶክ በተለይ ሲወራ ነበረ። ነገሩንም ለማጣራት ሞክሬ ነበረ። ኦሪጂናል ቪዲዮን ላሳያችሁና ተመልሰን እንገናኛለን። ድጋሚ እንገናኛለን አይደል? እኔ እንገናኝ ነው። ቻው ቻው ቶቲ ቻው ባንክ። የሰው ነገር በጣም ድንቅ ነው። ይሄ ፊልም ነው። ለማንኛውም አጭር ሾርት የሆነ ፊልም ሃይሚ ክሬቲቭ ይባላል ልጁ እና ከሱ ጋር አንድ ላይ የሰሩት ቪዲዮ ነው። ነገር ግን ከሌላ ጉዳይ ጋር እያገናኙ ይሄ ጉዳይን እያገናኙ የባምቢ አበሻ ላይ የመኪና አደጋ ደርሶባታል እያሉ ሲናገሩ ሰምቻለሁ። ይህን ጉዳይ ከምን ታያላችሁ? ለማንኛውም ሀሳባችሁን ኮሜንት ላይ ብታስቀምጡ ደስ ይለኛል። ሌላው ሰሞኑን በጣም አነጋጋሪ ከነበረው ጉዳይ መሃል የሴዶ ነው። ሴዶ ማርሻል እንግዲህ ከጆኒ ጋር የሚያደርገው ፊልሚያ በጉጉት እየተጠበቀ ይገኛል። ከዚህ በፊት የነበረውን የንቃተ ህሊናና የጆኒ ፋይት ሁላችሁም ተመልክታችሁታል። እንግዲህ አሪፍ እንደነበረና ጆኒ በአንድ ብጥጫት እንዳደረገው እናውቃለን። ታዲያ ከዚህ ፋይት በኋላ እንግዲህ ሴዶ ማርሻል እኔም ካልተፋለምኩ ብሎ ቀውጦት ነበር። ነገር ግን በጣም ትልቅ ግጭቶችን አስነስቶ ነበር። 10 ሚሊዮን ብር ካልተከፈለ አልፋለምም ብሎ ሲፎክር የነበረው ሴዶ ማርሻል በመጨረሻም ተስማምቷል። እስኪ ሲፈራረሙ የነበረውን ቪዲዮ ተከታትለን ነው እንመለስ። ሶስት ሁለት አንድ። እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው፣ በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን።
እዚህ ይሄ የምታዩት ሸጋ ኢቨንት ኦፊስ ነው ያለነው። የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው። ስቴይ ቲዩንድ 10 ሚሊዮን ካልተከፈለ እያለ ሲያወራ ጆኒም እንደዚህ ብሎ መልሶለት ነበር። ትንሽ ፈገግ ቢያስብልም ተከታትለን እንመለስ። የፈለገውን ጀስት ብቻ ኬጅ ውስጥ አስገቡልኝ ሴዶ ከኔ አጠገብ። ይሄኔ እኮ ጋይስ 100,000 ብር ሰተነው 10 ሚሊዮን ነው የምንለው። ላይክ በምን ያውቃል? አውዲ ነው። ዋትስ ጉድ ኤቨሪባዲ እንዴት ናችሁ? ሶ ዛሬ የምንገኘው ከጆኒ ጋር ነው። ሶ ትላንትና አሹ ሴዶ ጋር ሄዶ ነበረ በፋይቱን በተመለከተ ኮንትራክት ለመፈራረም አልተስማማም ነበረ በብሩ ምክንያት። ሶ እኔ ዛሬ እሱ ጋር ሄጄ ነበረ። ፈርቼ ሳይሆን ብሩ ስለማይመጥነኝ ነው። ከትኬቱ 10% ፈልጋለሁ ብሏል እንጂ ፈርቼ አይደለም እያለ ነው። ሶ ምን ትላለህ? ብር ሳይሆን የምጠይቀው ከፋይቱ በፊት ሴዶ የአይኪው ቴስት ይሰድ ቁጥር እንደሚችልና እንደሚያውቅ በደንብ አድርጎ ግልጽ ያርግልን። የሚገባኝን ነው የጠየኩት። ትኬት እነሱ በደንብ ይሸጣሉ 100 ሚሊዮን ምናምን እያለ ከየት ነው የሚያመጣው ይሄን ቁጥር? ነው እኮ የሰውዬ 100 ሚሊዮን ምናምን ሴዶ እዛ ሰፈር ውስጥ ራንደምሊ ማንም ሰው በቃ ልምከር እያለ ሲወስድ በሁሉም ሰው አትታለል። this is literally አንተ MMA debut fight ነው። ይሄን ያህል መጠየቅ like አንተ ኖርክ አልኖርክ እኛ we will sell out the tickets I promise you we don't need your ምንም የምታመጣው ነገር የለም to the table it's just yeah በቃ it's more entertaining አንተ ስትመታቡ ሰው ማየት ይፈልጋል ያንን ሰርቪስ ለህዝቡ ለመስጠት በሚል ነው እንጂ አንተ ቲኬት ትሸጣለህ like you don't really have ያለህን ፓወር እንደምታስበው አይደለም like without you this will sell people want to see fights like አንተ ስትቀጠቀጥ ማየት ሌላ ነገር ነው of course I won't deny that ሰው ማየት ይፈልጋል ግን ሴዶ የለምና ቲኬት አይሸጥ የሚባል ነገር doesn't make any sense no one believes this አንተም ራስን ሞኙና አታታል በቃ take the opportunity ተሰጠህን because once it's gone መቼም አታገኘው ናጊች ደግሞ like ግባ አሁን ለምሳሌ ህዝቡ የሱን ፋይት ማየት ስለሚፈልግ ግባና ካሸነፍኩ 10 ሚሊዮን እንሰጣለን ብሎታል እንትላለ ስለሱ የፈለገው just ብቻ ኬጅ ውስጥ አስገቡልኝ ሴዶ ከኔ አጠገብ እኔና እሱ እንደምን ይግባል 40 ሚሊዮን 50 ሚሊዮን በፖሊስ ይግባልኝ ይያለ 100 ሚሊዮን ይከፈለው ይሄኔ እኮ ጋይስ 100,000 ብር ሰተነው 10 ሚሊዮን ነው የምንለው like በምን ያውቃል አውዲ ነው ለምን ዝም ብለን እንስታን ነው። ከፊርማውን በኋላ ሲዶ ማርሻል እንደዚህ ብሎ ምላሽ ሰጥቶ ነበረ። ይሄኛውን ቪዲዮ ተከታትለን እንመለስ። 10 ሚሊዮን ብሩ ተፈቅዶ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለአገር ገጽታ እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ነገር ለቱሪዝም ለአገር ግንባታ ለአገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባት ሙሉ ዓለም ትኩረት ተሰጥቶታል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት። በዚህ ሰዓት ሴዶ ማርሻልና ጆኒ የሚያደርጉት ፊልሚያ በጉጉት እየተጠበቀ ይገኛል። እንዴት ነው ሁላችሁም በጉጉት እየተጠበቃችሁ ነው ብዬ አስባለሁ። ወደ አዶናይ ጉዳይ ስንመለስ እንግዲህ አዶናይ የሄደው ከዲላይም ፔጅ ጋር ትልልቅ ነገሮችን ለኢትዮጵያ ቲክቶከሮች በተለይ ሊጠቅም የሚችል ነገር አለ እያለን ነው። እሱንም በጉጉት የምንጠብቀው ይሆናል። እስኪ ወደ ለንደን ከገባ በኋላ ያለበትን አሁን ያለበትን ሁኔታ ይሄን ቪዲዮ ተከታትለን እንመለስ። ኧረ ሰው ሲበዛ ባይዘው ልብ ብላችሁ ካስተዋላችሁ ማለት ነው 90% ኧረ እዚህ ሁሉ ያለው ሰው የራሱ ዓለም ላይ ነው። በቃ አያስተውልም። አንኮንሺየስ በቃ ይሄ የሆነ ሰው ለምሳሌ እኛ ስናወራ ለሰከንድ ላይን ይችላል። አዎ ኧረ የሉም። እኔ ድሮ በጣም ያስቀኛል ለምን እፈራ እንደነበረ በቃ በጣም ነው የሚገርመኝ። እዚህ አሁን በጣም እሱ አላ እኔን እያዩኝ ነበር የሚመስለኝ። በጣም ነው የሚገርም አይምሮ እኮ እንዴት እንደሚጫወትበት። አሁን ግን ከዛ ወጥተህ ከአይምሮ ወጥተህ ስታየው ሰው ሁሉም ለካስ አይምሮ ላይ ነው እራሱ ዓለም ላይ ነው። በቃ የለም አያውቅህም አንተ ነው። ከዛ ሆን ብዬ ሰው ለአንድ ሰው 10 ሰከንድ አየዋለሁ እስከሚያልፍ ድረስ እንደዚህ የለም ማንም አረ በጣም አው ኮፊ በቃ ኤነርጂ ድክም አለኝ ታውቃለህ። ያ አክሰንታቸው ደግሞ አልሰማኋቸውም እስካሁን የዩኬ አክሰንት አልሰማሁም። how are you እንግዲህ አይታችኋል ከተማው ላይ ፈታዘና እያለ ነው። ከሁለት ቀን በኋላ ይመለሳል። ማን ያለው ራሱ በራሱ አንደበት ተናግሯል። መቼስ አዶናይ ያለውን ነገር ያደርጋል እንጂ ዋሽቶን አያውቅም። አዶናይ ላይመለስ ነው እየሄደ ያለው እያሉ ኮሜንት ላይም ቪዲዮም ሲሰሩ ማየት ይችላል። ነገር ግን አዶናይ ከሁለት ቀን በኋላ ይመለሳል። ሰላም ጋይስ እንደምን አላችሁ? ደህና ናችሁ ወይ? አሁን የምንገኘው ለንደን አይስ ነው። በጣም ብዙ ሰዎች አሉ። አይምሮዬ ሰፍቷል። የየራሳቸው ህይወት እየኖሩ ነው። አዶናይ አላለች ታቀኛለች። ኦሬዲ ኢንተርናሽናል ሆነናል። አረ በስመ አብ ውበት
አይምሮዬ በጣም ነው የሰፋው ጋይስ ብታዩ ማለት ነው። በጣም ነው የሰፋው አይምሮዬ። ሁሉም ሰው የራሱ ህይወት እየኖሩ ነው እዚህ ሁሉም። እኔም ከኢትዮጵያ መጥቼ እነሱም እዚህ እየኖሩ ነው። እናንተም እየኖራችሁ ነው። አሜሪካ ላይ፣ ዩሮፕ ላይ፣ እዛ ላይ፣ እዚህ ላይ አይ ህይወት። አሁን ይሄ ሪቨር ማለት ነው ሰው ሰራሽ ነው። እስኪ ያሳያቸው ወንድሜ በደምብ። ሰው ሰራሽ ሪቨር ነው ይሄ። ለንደን እንዳለ ይዞራታል አለ ኦኬ። በጣም ነው የሚያምረው። በጣም ከዊንተር ወጥተው አሁን ከብርድ ከቅዝቃዜ ወጥተው ወደ ሙቀት እየገቡ ነው። which is ፀሐይ ትመጣለች ማለት ነው። ኢነርጂ ትንሽ ደከም ካለባችሁ መንገዱ ነው ጋይስ። እስኪ እንቀሳቀሳ ትንሽ። ካሜራ ሲበራ ያለች ኢነርጂ ተጠቅመህ ታወጣታለህ። ጥፍት ስትል እንደዚህ ነው የምትለው። የቲክቶክ ህይወት ኦይ ዋው አለ እሺ ኬት ነው የፈለቀው ሁሉ ሰው በእናትህ ዛሬ ያመቱ ስለሆነ ነው። የመጀመሪያ ሁለት ጥቁሮች አዩ። ዛሬ ያመቱ ነው። ለዛ ሰላማዊ ሰልፉ ነው። አይ እንትኑ ዛሬ ቀን ቅዳሜ አይደል? ያመት ነው። ለዛ ያመቱ ጸበላላችሁ እንዴ? ገብርኤል ነው ዛሬ ምንድን ነው? አይ እኛ ያመት ገብርኤል ምናምን ተናገር በቀን ነው እነሱ። ከዚህ በፊት ትዝ የሚላችሁ ከሆነ አሜሪካ በሄደበት ሰዓት ወደ ለንደን እንደሚሄድ ተናግሮ ነበር። የሚሄደውም ዲላይም ፔጅን ይዞት ልመጣ እንደሆነ ተናግሯል። ሰላም ጋይስ፣ ዛሬ እንግዲህ ይኸው ወደ ለንደን ገብቼ ቁርስ ልበላን ነው። እንግሊሽ ብሬክፋስት ተብሎ ይጠራል። እዚህ ጋር ቺክን ሶሴጅ አለ። ቤከን አልፈልግም ብያቸው ቺክን ሶሴጅ አለ እዚህ ጋር። እዚህ ጋር ደግሞ ድንች ነገር ይመስላል። ድንች ነው ሃሽ ብራውን። ከዛ ደግሞ we have ይሄ ቶስት ብሬድ ብራውን ብሬድ። ይሄኛው ምንድነው ቢንስ። ከዛ ይሄኛው ምንድነው ይሄኛው እናት ምንድነው እንቁላል እንቁላል እንደዚህ ነው የሚሰራው። ስክራምበል ይሄኛው ነው ታው ያስፈልገኛል። ኦፍ ኮርስ ኦኬ። ባይ ዘ ዌይ የኢንግላንድ ዳይት ኮክ ደግሞ ጤናማ ነው ታውቃላችሁ። የሆነ ትንሽ ቢተር ነገር ነው፣ ቆምጥጥ ይላል። እንደኛው አሸውድ ነው። እሺ ዳይት ኮክ አለ። ከዛ አፕል ጁስ አለ እዚህ ጋር። እሺ እንዴት ነው የምበላው? ከዛ እንደዚህ am I right? Yeah, nice. ቆይልኝ ሀበሻነቷ ለዛሬ ለዚህ ብቻ ለዚህ ቪዲዮ። እሺ እንደዚህ ያደርጋለሁ። This is my first time eating English breakfast. Thank you. ከዛ እንደዚህ እሺ ከዛ ይሄኛው ተቀላቅለው ኦኬ ከዛ በቃ ይሁን good እሳቱ ለካ ውስጡ ነው ያለው። የሚያወፍር ምግብ ሊሆን ያስታውቃል። በዳቦ ደግሞ ሞክራል። የጅብ ጥላው ነው። የጅብ ጥላው ወዳለ በጣም ነው። አንተ ቀምሰዋል። ልዩ ነው በለ ይሄኛው ነው የጅብ ጥላው። ውይ በዛ ግን ምንድነው? ነው ሲቀመሰው ነው ቴስት እኔ እኮ በጣም በዳቦ ካለ ዳቦ እንትን ግን ሶልት ኤንድ ፔፐር ማድረግ ይችላል አይደል? አዎ ኦኬ ይሄ ነገር ግን ምንድነው? እናት መሽሉ ነገ ሌላ አዲስ ነገር ካለ መረጃዎች ይዤላችሁ እንደተለመደው እመጣለሁ። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። አመስጋና ነኝ።